ምናልባት መንገድ ላይ ትራፊክ መጨናነቅ አጋጥሟቸው ሊሆን ይችላል። ስለዚህ እስኪመጡ ድረስ እድል እየሰጠናቸው ነው። ግን ከዚህ በላይ ደግሞ ቁጭ ብለን አንጠብቃቸውም እና እዚህ ሂሪንግ ላይ ማይክ ሀመር ተገኝቶ የዩኤስኤድም ሰው ጥያቄዎችን መልሷል። ሬፕሬዘንታቲቭ ጄምስ ማለት የኮሚቴው ሊቀመንበር ነው እና የኮሚቴው ሊቀመንበር የጠየቀው ጥያቄ መጀመሪያ ላይ የጠየቃቸው ጥያቄዎች ኢንትረስቲንግ የሆኑ ነገሮች አሉ። እሱ ከቀይ ባህር ነው እንደውም የጀመረው። ምንድን ያለው ከራሻ ሬቶሪክ ጋር ይመሳሰላል ኢትዮጵያ ያለቻቸው ነገሮች፣ ታሪካዊ የህዝብ አሰፋፈር እነኚህ ነገሮች በሚመለከት እነኚህን አመክንዮዎች ስላቀረበች ሳውንድስ ፋሚሊየር ብሎ ነው የጀመረውና ልክ እንደ ራሻውያን አይነት ድምጸት አለው ኢትዮጵያ የምታቀርባቸው አመክንዮዎች ለቀይ ባህር በተለይ ኤርትራ ላይ አሰብ ላይ ያላትን ከራሻ ጋር የሚመሳሰል ድምጸት የለውም ወይ ብሎ ማይክ ሀመርን የጠየቀው ጥያቄ አለ። ማይክ ሀመር እንግዲህ ፒፒ ነው ልትሉት ትችላላችሁ እናንተ ብትሰሙት። መቼስ መንግስትን እንትን የሚል ነገር ከተናገረ ሰው ፒፒ ስለሆነ፣ ግን የተናገረው ምንድነው እስካሁን ድረስ ጠቅላይ ሚኒስትሩ ያቀረበው ነገር በሰላማዊ መንገድና ኮሜርሻል፣ ሌላ በተደጋጋሚ የተጠቀመው ቃል ኮሜርሻል በሆነ ደረጃ በፕራይቬት ማለት በግል እናናግረው በአደባባይም እየተናገረ ያለው በሰላማዊ መንገድና በኮሜርሻል በሆነ መንገድ የባህር በርን ጥያቄ ለመፍታት እየሞከረ እንዳለ እንጂ የወረራና እንደ ራሻ አይነት ድምጸት እንደሌለው ለሪፕሬዘንታቲቭ ጄምስ መልሶለታል። አንደኛ ነገር ያየነው እሱ ነው። ሌላኛው ምክትል አለች ደግሞ ሪፕሬዘንታቲቭ ጄኮብስ የምትባለው ያነሳችው ሃርቫርድ በቅርብ ጊዜ ባደረገው ጥናት ኢትዮጵያ ውስጥ ካሉ ከተለያዩ ብሔር ብሔረሰቦች ውስጥ 90% ያህሉ ፍትህ ሳይከበር ፍትሃዊ ነገር ሳይደረግ ወደ ሰላም እንሄዳለን የሚባል ነገር አያስኬድም የሚለውን ነገር 90% ኢትዮጵያውያን በዚህ ይስማማሉ የሚል ነገር ነው ያነሳችው። ሃርቫርድ ባደረገው ጥናት መሰረት የኢትዮጵያ ህዝብ 90% ያህሉ ሰላምና ፍትህ ሰላም ሊመጣ የሚችለው ፍትህ ከተረጋገጠ ብቻ ነው እና ፍትህ ከሌለ ሊረጋገጥ አይችልም። በትግራይ ደግሞ ያደረጉት ተመሳሳይ ሰርቬይ የሚያሳየው በዶሜስቲክ ወይም የሀገር ውስጥ የሆኑ ውስጣዊ የሆኑ የፍርድ ተቋማት ትግራይ ላይ ለተፈጸሙ ጥፋቶችና ወንጀሎች ትክክለኛ ምላሽ ይሰጣሉ ብዬ አላስብም የሚል ከዛ የመጣ ምላሽ ሰጥታለች። ጥያቄ ጠይቃለች። ለዛ ጥያቄም መልስ ተሰጥቷታል። መልሱ ምንድነው የሚለው አንደኛ ኢንተርናሽናል የሆነ ተሳትፎ ተደርጎበት ትክክለኛ ፍትህ እንዲደረግ፣ ያለ ፍትህ ደግሞ ወደ ሰላም መሄድ አስቸጋሪ እንደሆነ፣ እርቅ መደረግ እንደማይችል፣ ዘላቂ ሰላም መረጋገጥ እንደማይችል እና ይሄንን የአሜሪካ መንግስት ከሌሎች አጋሮች ጋር ሆኖ በቅርበት መከታተል እንዳለበትና እየሞከረም እንደሆነ አንስታለች። ሌላኛው እርዳታን በሚመለከት እርዳታ ተቋርጦ የነበረው እርዳታ ከሚቀጥለው አይ ቲንክ ከሁለት ሳምንታት በኋላ እርዳታዎች መግባት ይጀምራሉ ወደ ትግራይ ክልል። የተሟላ ገንዘብ በጀት ተሰጥቷቸዋል። የተስማሙበት ደግሞ አለ እነኝህን እርዳታዎች ለማስፈጸም አንደኛ ዩኤስኤድ በማንኛውም ሌቭል ላይ ማለት ነው ማን እንደሚረዳ በማጣራት ላይ በእርዳታን በማከፋፈል በሁሉም ደረጃ ተሳታፊ እንደሚሆን ማረጋገጫ የኢትዮጵያ መንግስት ሰጥቷል። እርዳታው ከመቋረጡ የተነሳ የተፈጠሩ ነገሮችን ለማቃለል እርዳታው ደግሞ ተፈናቅለው ላሉ ሰዎች ኢንተርናሊ ዲስፕሌስድ ፒፕል ማለት አይዲፒዎች ብቻ ሳይሆን በሁሉም ቦታ ላሉ ሰዎች የምግብ እርዳታን ለማከፋፈል የሚደረግ ነገር እንዳለ ይሄን ነገሮች ተነስተው ተነጋግረዋል። ሚስተር ኪን የሚባለው በአጠቃላይ የፖሊሲን በሚመለከት ከኢትዮጵያ መንግስት ጋር የአሜሪካ መንግስት የሚያደርጋቸው ስራዎች ምን አይታችሁበታል? ፎሎ ትሩ ማለት ያለውን ነገር ያደርጋል ወይ ይሄ መንግስት? እንዴት አብረን እንሰራለን ትላላችሁ የሚል ነገር አንስተዋል። ፎሎ ትሩ ማለት ይሄን ነገር ተከትሎ እያደረገ ነው ወይ? ቃል የሚገባውን ነገር የማይፈጽምላችሁ ከሆነ ምን ተስፋ ታደርጉበታላችሁ የሚል የጠየቁት ጥያቄ አለ። ሌላ ደግሞ ስለ ፕሪቶሪያን ስለተደረገው ስምምነት ማይክ ሀመር አንስቶ ተናግሯል። ፕሪቶሪያ ላይ የተደረገውን ስምምነት በመከተል መንግስት ሰራዊቱን ከዛ ዊዝድሮ አድርጓል በአጭር ጊዜ ውስጥ በ48 ሰዓት ውስጥ አግሪመንቱ ተደርጎ ተኩስ ቆሟል።
ከዛም ባለፈ ደግሞ ከኦሮሚያ ከኦላ እና ከሌሎችም አካላት ጋር ንግግር ለማድረግ ፎሎ ትሩ አድርጎልናል የሚል ነገር ነው ማይክ ሀመር የተናገረው። ግን በጣም ኢንትረስቲንግ የሆነ ነገር የተናገረው ነገር ውይይቶቹ ፌል እንዳደረጉ፣ በተለይ አሁን የዳሬ ሰላሙ በጣም ረጅም ጊዜ አፈጅተንበታል፣ ግን ብዙ እኛ እንዳለውም ፌል ያደረገ ነው ብሎ አይደለም እሱ የሚያምነው ማይክ ሀመር እንደተናገረው። ይልቁን ፕሮግረሶች ተደርገዋል፣ ግን ሁሉም አካላት ለማመቻመች ፈቃደኝነት ማሳየት እንደሚኖርባቸው እና እሱ ጉለት እንዳለ ተመልሰውም ደግሞ በዚሁ አቅጣጫ ለመሄድ እንደሚያስቡ እኔ በጣም የምፈልገውም የምናበረታታውም ነምበር ዋን ኖ ዋር ብለን የምንጮህበትን ምክንያት ይሄ ነው። ይህንን የሚያጠናክር ነገር ነው የተናገሩት። አማራ ክልል ላይ ስላሉ ነገሮችም ተጠይቀው ነበር። አማራ ክልል ላይ ያሉት የሰብአዊ መብት ጥሰቶች፣ ጦርነት፣ ግጭት፣ እነኚህ ነገሮች እንዲቆሙ እዛም ላይ መሳተፍ አለብን እና በተለይ አጓን በሚመለከት ኢትዮጵያ ሰስፔንድ የተደረገችበት ወደ አሜሪካ ምርቶችን የመላክ ገበያ በትግራይ በነበረው ጦርነት ምክንያት ሰስፔንድ ተደርጋ እነኚህ ነገሮች ሲስተካከሉ ትመለሳለች ተብሏል እና የትግራዩን ብቻ ሳይሆን አማራ ክልልና ኦሮሚያ ክልል ላይ ግጭቶች እስካሉ ድረስ አይ ቲንክ ከተወሰነ ጊዜ በኋላ እንደገና ሪቪው ይኖራል። ያጓ ኢትዮጵያ ለመመለስ አስቸጋሪ እንደሚሆን ነው ጥቆማቸውን የሰጡት። ኦፍኮርስ በግላቸው ጥቆማ ለመስጠት እንደሚቸገሩም ተናግረዋል። ግን በግል ጥቆማ አለመስጠታቸው ጥቆማ ከመስጠት አልከለከላቸውም። በተጓዳኝም ቢሆን ኢትዮጵያ ወደ አጓ ተመልሳ መግባት የምትችለው ትግራይ ያለውን አንደኛ ኢምፕሊሜንቴሽን፣ ሌላው የተናገሩት ነገር የኤርትራ ሰራዊት የኤርትራ የታጠቁ ኃይሎች አሁንም በትግራይ ክልል ውስጥ እንዳሉ መረጃ እንዳላቸው ነው ማይክ ሀመር የተናገሩት። ይህም በሚመለከት በነገራችን ላይ ሚስተር ሸርመን የሚባሉ ሬፕሬዘንታቲቭ ሸርመን የሚባሉ የአሜሪካ ፓርላማ ሰው የተናገሩት ነገር ኤርትራ ላይ ለምንድን ነው ቃል ገብታችሁልኝ ነበርና ኤርትራ ላይ ማዕቀብ እናደርጋለን፣ ኤርትራ የተጠናከረ በፕሬዚዳንቱ በተለያዩ በማዕድኖቻቸው በብዙ ነገር ላይ ማዕቀብ እናደርጋለን ብላችኋል፣ ማዕቀብ ለምን አላደረጋችሁም የሚል ነገር አንስተዋል ሚስተር ሸርመን። ኢትዮጵያ ላይ ያለውም ነገር ይቀጥላል የማይፈቱ ከሆነ፣ በተለይ የሰብአዊ መብት ጥሰቶች እንደተባለው የሚቀጥል ከሆነ እኔ ከማይክ ሀመር ነገር የሰማሁት የተረዳሁት ከኦላ ጋር ያለውን ንግግር መንግስት በሰላማዊ መንገድ የሚፈታበት ነገር እስኪመቻች ድረስ ሙሉ በሙሉ ከመንግስት ጎን ለመቆም ያላቸውን ጥርጣሬ ነው የሚያሳየው። ያው ጫና እያደረጉ እንዳሉ በሰላማዊ መንገድ እንዲፈታ ነው። በሰላማዊ መንገድ ብቻ ሳይሆን በውይይትና በንግግር እንዲፈታ ጫና እያደረጉ እንዳሉ የሚያሳይ ነገር ነው የሰማነው። አሁን እንግዲህ ውይይቱ ካለቀ የተወሰኑ ደቂቃዎች አልፈውታል። እነኚህ ነገሮች ነበሩ። አጓን በሚመለከት የተነሳ ነገር አለ፣ የኦላና የፋኖ ነገር፣ የአካውንታቢሊቲ ምስኪም ደግሞ የጠየቀችው ሌላ ሪፕሬዘንታቲቭ ቻይናን በሚመለከት ቻይና የተበከሉ አካባቢን የሚበክሉ ነገሮች በማምረት በተለያየ ነገር ኢትዮጵያ ውስጥ ጉዳት ለአፍሪካም ላይ ጉዳት የሚያደርሱ ነገሮች ልታረግ ትችላለች እና ምን እናደርጋለን የሚል ጥያቄ፣ እንዲሁም ደግሞ አካውንታቢሊቲን ራሱ የመንግስት አካል መንግስትን እንዴት አካውንታብል ሊያደርግ ይችላል፣ ኢምፕሊኬትድ የሆኑበት አለ። በተለይ የጦር ወንጀል የፈጠሩ ሰዎች ካሉ እንዴት አድርገን ነው መንግስት ራሱን አካውንታብል ሊያደርግ ይችላል የሚለውን ጥያቄ አንስተዋል። ሌላ የውጭ አካላት ተሳትፎ አስፈላጊነቱ ምን ያህል ነው የሚለውን ያው ማይክ ሀመር ያለው በኢንተርናል ጀስቲስ መሰራት የሚችለው በውስጥ በኩል ነው። ግን ደግሞ በውስጥ የሚሰራውን ነገር መደገፍ እና ኦዲት የማድረግ ስራ ሊሰራ እንደሚችል ጠቁመዋል። እኔ በኦላ በኩል ያለውን በኦሮሚያ ክልል ውስጥ ያለውን ጉዳዮችን ተነጋግሮ የመፍታት ነገር ላይ በጣም ጠንካራ ነገር ነው ያየሁት። ጠንካራ ፖዚሽን ነው ያየሁት። ከዛሬ ሪፖርት የአሜሪካ መንግስት ፖዚሽን በጣም ጠንካራ እንደሆነ የሚያሳይ ነው። ከአማራ ክልል ጋር በተመለከተ በተደጋጋሚ ሁለቴ አንስተዋል። አማራ ክልል ላይ ስላሉ የጦር ግጭቶችና አለመረጋጋትን በሚመለከት የአሜሪካ መንግስት ተሳትፎ እንደሚመስል ባነሱት መሰረት አውር ጉድ ኦፊስስ የሚል 2 ጊዜ አንስተዋል። ሌሎች የኛው ተጓዳኝ የሆኑ መስሪያ ቤቶቻችን ወይም ድርጅቶቻችን ምክክርን ለማምጣት አይ ቲንክ ከሳምንት በፊትም እዛ ነበሩና ምክክር እንደዚህ አይነት ለመፍጠር እየተጣጣሩ ነው ይላል። የተጠናከረ ነገር በተለይ አማራ ክልል ላይ ያለው ነገር በሰላም ለመፍታት የተጠናከረ ነገር
ብዙ እንደሌለ አመላካች የሆነ ነው ከዚህ ሂሪንግ የሰማሁት እንደኔ እይታ ማለት ነው። ከሂሪንጉ በፊት በነገራችን ላይ ከአንድ አፍታ ጋር አዶነ ሰሞኑን ይለቀቃል ብዬ የማስበው ኢንተርቪው ነበረኝ። እንግዲህ ህዳር 30 ላይ ወይም ደግሞ በእኛ ዲሴምበር 10 ላይ የተጠራ ሰልፍ አለና ይህን ሰልፍ በሚመለከት ከአንድ አፍታም ጋር የተወሰኑ ነገሮች ተነጋግሬያለሁ። አንድ አፍታ ሚዲያን የማታውቁ ሰዎች ዩቱብ ላይ ያለ ቻናል ነው። ከዚህ በፊትም ኢንተርቪው አድርጌያለሁ። ኦልሞስት 1 ሚሊዮን ያህል ሰብስክራይበር ያላቸው ናቸው። ኦልሞስት አልደረሱም 1 ሚሊዮን 900 ምናምን ሺህ ሰብስክራይበር አላቸው። እዛ ላይ ያደረኩት ቆይታ ነበርና እዛም ላይ ምንድነው ይሄ ዲሴምበር 10 ላይ የተጠራው ሰልፍ ምን አይነት እንድምታ አለው? ሰልፉ አንዳንዶቹ የኢትዮጵያ መከላከያ ሰራዊት ከአማራ ክልል ይውጣ እንደዚህ አይነት የሚሉ መንግስት ላይ ብቻ ያተኮረ ጫናን ለማድረግ የሚሞክሩ ሜንሊ አማራ ክልል ላይ ያለውን ችግር ያማከሉ እንደሆኑ ነበር ያስተዋልኩት። አሁን ከጋዜጠኛው እንደተረዳሁት ግን ኦሮሚያ ክልል ውስጥም ያሉትን ነገሮች ለመጠቃቀስ እንደሚሞክሩ ነው የሚታየው። ጥሩ ነው። ማንኛውም ሰላማዊ እንቅስቃሴ የሚደገፍ ነው። የኔ እይታ ሰልፉ ሊሆን የሚችለው አንደኛ ሰልፉ ተፈቅዷል አልተፈቀደም የሚለው እናየዋለን። እንግዲህ አንዳንዶች ሰልፉ አይፈቀድም ቢኮዝ በዚህ ሰዓት አስቸኳይ ጊዜ አዋጅ እየታወጀበት ሰዓት ስለሆነ ሰልፎችን መፍቀድ አስቸጋሪ ሊሆን ይችላል። እንኳን ሰልፍ ተፈቅዶ ትንንሽ መሰባሰቦች ራሱ ወዳልተፈለገ ግጭትና ብጥብጥ ሊያመሩ ይችላሉ የሚል ፍርሃት ስላለ እንደዛ ሊደረግ ይችላል። ግን ሰልፉ ከተፈቀደ ዳር 30 ወይም ደግሞ ዲሴምበር 10 ላይ የሚደረገው ሰልፍ አንደኛ አንድ ብሔር ወይም አንድ አካባቢ ላይ ያለን ግጭት ብቻ ያተኮረ እንዳይሆን፣ ሁለተኛ ደግሞ በአንድ አካል ላይ ብቻ ያተኮረም እንዳይሆን ሚኒንግ ፋኖ ተኩስ ያቆም ወይም ኦላ ተኩስ ያቆም ወይም ደግሞ መንግስት ተኩስ ያቆም ብቻ ሳይሆን ሁሉም አካላቶች ወደ ንግግርና ወደ በሰላም ጉዳዮችን ወደ መፍታት ይምጡ ነው። ማይክ ሀመርም ቅድም እንግዲህ ሲናገር የነበረው ሂሪንጉ ላይ እኔ ላይቭ እየሰማው ነበር ሂሪንጉ እና ሲናገር የነበረው ምንድነው አንድ አካል ላይ እነሱ ኦፍ ኮርስ ከመንግስት ጋር እየተደራደሩ ስለሚሰሩ መንግስት ላይ ጫና እናደርጋለን፣ ግን መንግስት ላይ ብቻ ጫና ማድረግ ደግሞ ሶሉሽን አያመጣም። ሁሉም ተሳታፊ አካሎች በድርሻቸው መጠን የራሳቸውን ጥረት ለሰላም ማድረግ እንዳለባቸው አመላካች የሆነ ነገር ተናግሯል። በተለይ የዳሬ ሰላሙን ውይይት መክሸፍ ከተናገረ በኋላ በአማራ ክልል በኩል በጣም የተጠናከረ ኢንቮልቭመንት አሜሪካውያን እንደሌላቸው የሚያሳይ ነገር ነው የሰማሁት። ሞር ይልቁን ሚስተር ክሮ ዴንቨር አካባቢ ያለ ተወካይ ነው፣ የህዝብ ተወካይ አሜሪካ ዴንቨር አካባቢ የጠየቃቸው ጥያቄዎች ግልጽ የሆነ ቅርበት እንዳለው እዛው ዴንቨር አካባቢ ከሚኖሩ የትግራይ ኮሚኒቲ እና የአማራ ኮሚኒቲ ጋር ቅርበት እንዳለው እሱም ተናግሮ እነኚህ ቫዮለንሶችን በትግራይ ክልል ውስጥ መቆም እንዳለ፣ በትግራይ ክልል ውስጥ እርዳታና ትክክለኛ የሆነ አፈጻጸም መደረግ እንዳለበት የፕሪቶሪያው ስምምነትና አማራ ክልል ላይ ያሉ አንዳንድ ግጭቶች እና ቫዮለንሶች እና ጥቃቶች እንዲቆሙ የራሱን የሆነ ጥያቄ አቅርቧል። ከዛ ባለፈ ግን ከአድሚኒስትሬሽን ማለት ያው አስተዳዳሪው ኃይል የሆነው የካሜላ እና የባይደን መንግስት ማለት ነው ማይክ ሀመር ነው የሚወክላቸው። ማይክ ሀመር ከአማራ ክልል ካሉ የታጠቁ ኃይሎች ጋር በሚደረገው ውይይት ደረጃ በቀጥታ የሆነ የተጠናከረ ነገር እንደሌለ በግልጽ አመላካች የሆነ ንግግር ነው የተናገረው። በወላ በኩል ግን በጣም የተጠናከረ አብረው ለማስተካከል የሞከሩት ዳሬ ሰላም ላይ የነበረውም ደግሞ ሙሉ በሙሉ እየፈረሰና ሙሉ በሙሉ ያልተሳካ ሳይሆን ከፍተኛ ፕሮግረስ የተደረገበት ግን ሁሉም ሳይዶች ኮምፕሮማይዝ ማለት ለማመቻመች ይሄን ባገኝ 50% 60% ባገኝ 40% ተዋለው 80 ባገኝ 20 ተዋለው የሚል የዛ አይነት ልበሰፊነት የማመቻመች መንፈስ ይዘው መምጣት አለባቸው። አንድ አካል ብቻ የሚያመቻችበት እሱ እንትን ይባላል፣ ካፒቹሌሽን ይባላል። የተሸነፈው አካል ምንም አቅም የሌለው ከፍተኛ የሆነ ማመቻመች ማድረግ የሚኖርበት፣ ሌላኛው አካል የማያመቻመችበት እሱ እነዛ ነው። እና ማይክ ሀመርም እንደሚለው አሁን ያሉበት ደረጃ ግን የተራዘመን የሰው መገደል፣
የተራዘመን ችግር ለማቋረጥ ለማስቆም ሲባል ስለሆነ የሚደረገው ሁሉም ሳይዶች የተወሰነ ያህል ፐርሰንታይል ጥለው ከራሳቸው የሚጎል ከሚያስቡት ነገር እንደሚጎል አስበው መምጣት አለባቸው። ኦሮሚያ ፒፕል ብሎ የተናገረው ነገር አለ። ስለ ኦሮሚያ ፒፕል የሚያስቡ ከሆነ ለኦሮሞ ህዝብ የሚሆነውን ነገር ለማምጣት ሁሉም አካላት እኛም እዚህ ላይ የምንለውን ነገር ነው ማይክ ሀመርም የተናገረው። የአሜሪካን መንግስት ፖዚሽን እንደሆነ በደንብ እንረዳለን። ግን በጣም ፕሮዳክቲቭ የሆነ ነገር ነው። ቀይ ባህርን በሚመለከት አስገራሚ የሆነብኝ ነገር ቀይ ባህርን በሚመለከት አይ ቲንክ ካምላ ገርዶቭ የምትባል ሪፕሬዘንታቲቭ እና ማይክ ሀመር በግልጽ የተናገሩት ቦሊቪያ እና ቺሊ መካከል ያለውን ግንኙነት ኤግዛምፕል አድርገው መጥተው ተናግረዋል። ቦሊቪያ እና ቺሊ ቦሊቪያ ባይ ዘ ዌይ ላንድ ላክድ ናት። የቺሊን ወደብ ነው የምትጠቀመው እና የቺሊን ወደብ የምትጠቀምበት ልምድ ኢትዮጵያና ኤርትራም ሊቀስሙት የሚችሉት ነው ብለው ነው የተናገሩት። አይ ቲንክ ከዛ እንግዲህ የምንወስደው ነገር ካለ እናያለን። ይቅርታ ካምላ ገርዶቭ ሳትሆን ሚስተር ሸርመን ናቸው፣ ሪፕሬዘንታቲቭ ሸርመን። እሳቸው ትንሽ ጠንከር ያለ ነገር ኤርትራ ላይ ያላቸው ይመስላሉ። ኤርትራን ብዙም እንትን አይሉም። ፕሬዚዳንቱና ሌሎቹም ላይ ማዕቀብ ለምን አልተደረገም ብለው የጠየቁት ሪፕሬዘንታቲቭ ናቸው። እና ቦሊቪያ እና ቺሊ ታሪፍ የሌለው ምን ማለት ነው? የሚገባና የሚወጣ እቃ ላይ ግብር የማይከፈልበት ታሪፍ የማይደረግበት የድንበር መጠቀም የአክሰስ ቱ ሲ ሊደረግ ይችላል። ኤርትራ ይህንን ማስተናገድ የምትችልበት መንገድ ሊኖር ይችላል የሚል ተስፋ ሰጪ የሆነ ከግጭት ነፃ የሆነ ነገር እኛ ኖዋር የምንለውን ሞር የሚያበረታታ ኖዋር ለሀገር ውስጥ ብቻ አይደለም፣ ወላና ለመንግስት ለፋኖና ለመንግስት ብቻ ሳይሆን ሌሎች ሀገሮችም ጋር ወደ ጦርነት የሚያመራ ነገር እንዲቆም ነው የምንፈልገው። ከጦርነት ህዝባችን ስለማያተርፍ በጣም ወድጀዋለሁ። ይሄንን እኔ እንኳን አስቤው አይደለም፣ ግን ይሄንን የፓርላመንት የሂሪንግ የሃውስ ሂሪንግ ሰብ ኮሚቴ ሂሪንግ ነው እና ከማይክ ሀመር ጋር የተደረገ እኔ አስቤው ሳይሆን ግን ራሱ ዛሬ ልነጋገር ከማስበው ነገር ጋር በደንብ ገጥሞልኛል። እንደ አርዕስት ቀያሽ አድርጌ አይቼዋለሁኝ። እሱን እንጠቀማለን። ያው እነኝህን ሪፖርቶች ላቅርብላችሁ ብዬ ነው። ኢንትረስቲንግ የሆኑ ፖይንቶች ብሪክስን በሚመለከት ያነሱት ነገር አለ። ብሪክስ እነ ራሻን ምናምን ኢትዮጵያን አስገብተዋል እና ለእኛ ላለን ኢንትረስት ምን ማለት ነው ብሎ አሜሪካውያን የተናገሩት ነገር አለ። አይ ቲንክ ብሪክስን በሚመለከት ነው ካምላ ገርዶቭ የምትባለው ሪፕሬዘንታቲቭ የተናገረችው። ማይክ ሀመር ምንድን ያለው ምንም ሼርድ ኢንትረስት ወይም ደግሞ የጋራ የሚያደርጋቸው ነገር የሌላቸው ሀገራት ናቸው። ፓርትነር የሆኑ ለኛ እዛ ውስጥ አሉ፣ ግን የጋራ ኢንትረስት ምንም ያላቸው አይደሉም፣ የተለያዩ ናቸው ሲል እሷ የመለሰችለት መልስ ምንድን ነው? አይ ዌስት ላይ የምዕራቡ ዓለም ላይ ያላቸው ቅራኔ ወይም ጥላቻ ያመሳሰላቸዋል እና እንደዛ ብላ መልሳለች። አይ ዶንት ኖ ትንሽ ኔጌቲቭ የሆነ እይታ እንዳለ የሚያሳይ ነው። ግን ብሪክስንም በጥሩ መንፈስ የተረዱት ይመስላሉ። ግን አትራክቲቭ የሆነ እኛ ሞር አትራክቲቭ የሆነ ፓርትነር ነን የሚለውንም ነገር አንጸባርቀዋል። እነኝህ ነገሮች ነው ያስተዋልኩት ከዚህ ቆይታ። የአሜሪካ መንግስት በኢትዮጵያ ጉዳይ ላይ ያላቸውን በአማራ፣ በኦሮሚያ፣ በትግራይ ክልል ስላሉ ነገሮች እርዳታን በሚመለከት ብሪክስን ስለሚመለከት የቀይ ባህር የወደብ ተጠቃሚነትን በሚመለከት ከራሻ እና ከሌሎች ከቻይና አይነት ሀገሮች ጋር ያለው ሪሌሽንሽፕ በሚመለከት እነኝህን ሁሉ በሚመለከት የተደረጉ ለማይክ ሀመር እና ለዩኤስኤድ የቀረቡ ጥያቄዎችን ምላሾችን እንደዚህ ሰብሰብ አድርጌ ላቅርብላችሁ። ለምትሰሙት ሰዎች ደግሞ ሌላም ጊዜ ሄዳችሁ መስማት ትችላላችሁ። የሃውስ ሂሪንግ ሰብ ኮሚቴ ሂሪንግ አሁን ያለቀው ማንም ሰው ላይቭ ገብቶ መከታተል ይችላል። በአካልም ለመገኘት ከ4 ቀን ቀድሞ ካሳወቁ ዋሽንግተን ዲሲ አካባቢ ለሚኖሩ ሰዎች ሄዶ መከታተል የሚችሉት ነበረ። ያው ሌላ ጊዜ ሲኖር እንደዛ ማድረግ ትችላላችሁ። እነኝህ ነገሮች አስተውያለሁ። ኖ ዋር የሚለው ኢንተርናሊ ኤንድ ኤክስተርናሊ በአማራ ክልል፣ በኦሮሚያ ክልል፣ ትግራይም ውስጥ ያሉ ባይዘው ትግራይ ውስጥ ዲስአርመመንት ሙሉ በሙሉ እንዳልተደረገ አንስተዋል ማይክ ሀመር። የኤርትራውያን ስቲል ያልወጡ እንዳሉ አንስተዋል። ማንኛውም ወደ ጦርነት ሊያመጣ የሚችል ነገር በገር ፈልጋለሁ። ከተለያየ አካባቢ ከተለያየ ፖለቲካ ሀሳብ የሆኑ ሰዎች ገብተው ሀሳባቸውን፣ ጥያቄያቸውን፣ አስተያየታቸውን እንዲሰጡ ፈልጋለሁ። ይሄንንም ሌሎች ነገሮችንም በሚመለከት
Eliana, I don't know who Eliana is. That sounds like a sister. So ለእህቶች የምንሰጠውንም ቦታ እንከፍታለን። የደወለልኝ ማን የደወለልሽ? ኤሊያና መድረክ ላይ ነሽ። ባይዘ ይሰማል። ማይ ጋድ ታድርጊውና ሰላም ነሽ? እንዴት ነሽ? ደህና ነኝ። እንዴት ነህ? ያና አለን እግዚአብሔር ይመስገን አለ። የኦላን ትግል የሚደግፉ ሰዎች፣ የፋኖን ትግል የሚደግፉ ሰዎች፣ ከማንኛውም አቅጣጫ የሆኑ ሰዎች እዚህ መጥተው ሀሳባቸውን እንዲሰጡ ፈልጋለሁ። አንዳንዴ ከፈት አድርጌ ለማየት ሞክራለሁ ተመሳሳይነት ያለው እንዳንሆን። ኦኬ መብረቁ እንደዛ ትመስላለህ። ሰላም ደህና ናችሁ ወይ? እንኳን ደህና መጣችሁ። ወንድም ያያና እንደምን ደህና ነው ወይ? ደህና ነህ ቢቢ? ቢቢ ባለፈው ባይዘዌ ካልኩኝ በኋላ አንተ አይ ቲንክ ያው መንግስትን ትደግፋለህ፣ ግን በተወላጅነት ከስልጤ አካባቢ ነህ ወይስ ከየት አካባቢ? እኔ ማዕከላዊ ኢትዮጵያ ያው ስልጤ አጠገብ ነው። ከሀዲያ ነው። ሀዲያ was wonderful። ማዕከላዊ ኢትዮጵያ ሰው አለን። ወንድማችን መብረቁ እንዴት ነህ? ደህና ነህ ወይ? ሰላም ጤና ይስጥልኝ። ሞር እንትን የሆነ ለማድረግ እየሞከርኩ ነው እና የተሰባጠረ ለማድረግ የሌሎች የፖለቲካ ሀሳቤ ወይም በትውልድም ከተለያየ አካባቢ የሆኑ ሰዎች ቢሆኑ የተሰባጠረ እይታ ቢኮዝ የተነጋገርን ያለነው ነገር ሰላም ስለሆነ ለሁሉም አስፈላጊ ስለሆነ በዛ ደረጃ ነው እያደረኩ ያለሁት። እና ፈቃደኛ ከሆንክ ከየት አካባቢ ነህ አንተ? ወይስ የትኛውን የፖለቲካ እይታ የምትደግፍ ሰው ነህ? ወንደርፉል። ማለፊያ ኦኬ። አይ ረሳለሁ ብዙ ሰውም ስለሆነ የማስገባው ከተለያዩ ከብሔር ብሔረሰቦች ከእንደዚህ ከህዝቦች ጋር ሲሆን ደግሞ የተለያየ ስለሆነ የማስገባው እኔ ብዙ ረሳለሁ፣ ይቅርታ። ኦኬ እህታችን እንዴት ነሽ? ደህና ነሽ ወይ? ደህና ነኝ ያና። እኔ ከአዲስ አበባ ነኝ። ከአዲስ አበባ ነሽ? ብዙ እንትን አሁን ስለ ፎሬክስ ነው ነበር ስለምን ብሬክስ ስለ ብሬክስ እያወራክ ነበረ እና በጣም ሞር ማወቅ እፈልጋለሁ ስለሱ እና እሱ ላይ አይ ጀስት ሞር ማወቅ እፈልጋለሁ። ለዛ ነው እና አሁን ምን ላይ ደረጃ ላይ እንዳለ ማወቅ ስለፈለጉኝ። ኦኬ አይ እሱ እንግዲህ ቀላል ነገር እኮ ነው። ብሬክስ ላይ ለመግባት ኢትዮጵያ ተቀብለዋታል እና ያው ኢትዮጵያ የብሪክስ አባል የምትሆነው በሚቀጥለው አመት ነው። አማን ኦላ የሚደግፍ ነው እና ብሪክስ ማለት ብራዚል፣ ራሻ፣ ኢንዲያ፣ ቻይና እና ሳውዝ አፍሪካ ናቸው። ሌሎች ሀገሮችም አፕላይ አድርገው እየገቡ ያለበት ቦታ ነው። አብሮ የመስራት እና ሳውዝ በተለይ ታላቁ ሳውት የሚባለው ወይም ከግሎባል ሳውት የሚባለው ተሳስረው በጋራ የሚሰሩበት የህብረት ተቋም ነው። የሚያስተሳስሯቸው ነገሮች የሏቸውም የሚል ነገር ሰምተናል። ግን እንዳላቸውም ደግሞ በተለይ አንዱ ሪፕሬዘንታቲቭ በምዕራቡ ዓለም የኃይል አገዛዝ ያለው ዶሚናንስ ላይ ተቃርኗቸው እንደሚያመሳስላቸው እንደሚያጠጋጋቸው ነው የተናገረችው እና እሱን የሚመለከት ነው። ኦኬ እሺ ቴንኪው በጣም ኦልራይት ቴንኪው። እንኳን ደህና መጣሽ ኤሊያና። አዲስ አበባን የሚመለከቱ ነገሮችን ቆይተሽ አንዳንድ ሀሳብሽን የምትሰጭበት ነገር አለሽ ወይስ ስለ ብሬክስ እንደዚሁ ለመስማት እና ሰላም ለማለት መጣሽ? አዳምጣቸውና ከዛ ሀሳብ መስጠት ካለብኝ እሰጣለሁ። ኦኬ እድልሽ ሌሎች እህቶችም ስለሌሉ መድረክ ላይ ቆይልን። እሺ ቆያለሁ። እሺ ኦኬ ኦልራይት። ስፒኪንግ ኦፍ ሌሎች እህቶች ብሩኬ ሰላም ብሩኬ። Hi Anna, hi everybody. Hi.
ወንደርፉል ሰላም አያና ሰላም ጤና ይስጥልኝ። ሰላም ያላልኩት ሰው ካለ ቀደም ያለው ግን ዝም ያልኩ። አይ እንዴት ነህ? ደህና ነው ወይ? ሰላም አያና ሰላም ነው። ሰላም ናችሁ? እንኳን ደህና መጣችሁ። ጅርታከም ጅረ በገጅራተን ገለተ ዋቀዮ ጥያቄ ያለኝ አምጣው። ጥያቄ ብቻ ሳይሆን ያው ያለውን ነገር ምናምን ነገር ማን ነው? አሜን አሜን። ድምጽ ይሰማል? ቆይ ጠብቀን አንዴ እናስገባና ሰዎችን እንደዛ በተዋረድ ብንነጋገር ይሻላል። እሺ እንትን እንዳንል ሀሳቤን ሳልሰጥህ ደግሞ ቁጭ ብዬ ኦኬ። አያና ስታወራ ስለነበረ ሁላችንም ዳይሬክት ነው ሚውት ያደረግነው። ሰላም ብለናል። አንተን ጨምሮ እዚህ ስላሉት ወንድሞች ያው በቅድመ ተከተል ያለውን ሀሳባችንን እንሰጣለን። ያለህን እንትን ኦርደርህን ክሎዝ አድርግና ይሄ ገስቱ ፉል ከሆነ በኋላ በቅድመ ተከተል ያለውን የራሳችንን ሀሳብ እናካሄዳለን። እናመሰግናለን። ኦኬ that's nice። እንደዛ እናደርጋለን። ገስቱን ለመሙላት ዝም ብዬ እንግዲህ አሁን ብዙ አሉ ከአማራም ከማዕከላዊም አካባቢ ከተለያየ አካባቢ ሰዎች አሉ። ስለዚህ ራንደምሊ ከላይ ካሉ ሰዎች ሁለት ሰው አስገባለሁ። ሚራን አስገባለሁ። ሚራ ላይ ናት። እንድ ደግሞ እህታችንም ናት። በዛ ላይ ደግሞ ጠንከር ያሉ ሰው ዳውን ኢንፍሉዌንሰር ይላል። ዳውን እናስገባለሁኝ። ከዛ በኋላ እናንተም ብቻ ይዤ ሳይሆን የምቆየው ከእናንተ ጋር አጠር አድርገን ተነጋግረን ሌሎችንም ወደ ማነጋገር እንሄዳለን። እንግዲህ እንደማያያዣ አድርጌ የተናገርኩትን የሰማችሁ ይመስለኛል። ዛሬ የነበረውን የአሜሪካን የሉክ የማይክ ሀመር የነበራቸው በአሜሪካ ፓርላማ የነበራቸውን ቆይታ አልሃው ማን እየተናገርክ ያለው? እንትኑ አይታየኝም። እንደ 9 ይዘን ልንንቀሳቀስ ነው። ችግር የለውም። እንደውም ከአንተ ጀምራለሁ ስለማትታየኝ ከአንተ ነው የምጀምረውና እሺ መብረቁ ትርፍጭኛለሁ። ትራፊክ እንዳይዘኝ እያያችሁልኝ አይደለ? ከሚፈቀድልኝ በላይ ትርፍጭኛን ያለው እንዲህ ነው። ከጫኑ አይቀር ስትጨርስ ወጥተህ ትመለሳለህ። አንዴ ከተናገርክ በኋላ ወይም ደግሞ እንደዛ እናደርገ ችግር የለውም። ያው በጨዋነት ስለምንነጋገር ከኋላም የሆን ሰው ብዙ ጊዜ የሚያስቸግረው ለማውረድ ስለሚያስቸግር በብሎክ ብቻ ነው የሚወርደውና ምንም ችግር የለውም። ተነጋግረን እናደርጋለን። የሰማኸኝ ይመስለኛል መብረቁ ከአንተ ስለሚጀምር የተለያዩ እንግዲህ ብዙ ጉዳዮችን ነው የአሜሪካን ኢንትረስት በኢትዮጵያ ላይ በሚመለከት ነው የተነሳው። አንተ የምትደግፈው የመጣህበትም የአማራ ክልል ውስጥ ያሉትን ነገሮች ላይ የሰጠውትን ሪቪው ሰምተሃል። አዶ ነው እንትኑን የተከታተልክ ከሆነ አይገባኝ አላውቅም። ግን ከሰጠውት ሪቪው አንጻርና በአጠቃላይ አንተ ካለህ እይታ ሰሞኑን ከሚደረገውም ደግሞ የታሰበውን ሰልፍ የሰማኸው ነገር ካለ እነማን ናቸው? ምንድነው ሀሳቡ? ምን ያካተተ ነው? በምን አካል ላይ ያተኮረ ነው የሚለውን ነገር እስቲ ሂድበት ለ1-5 ደቂቃ እና እንደዛ እናድርግ። ሄድ ይቅርታ መብረቁ፣ ይቅርታ ኦዲየንስ ኮመንት ስር እያየህ ነው አያና። ምንም የእሱን ድምፅ እየሰማን አይደለም እያሉ ስለሆነ ውጣና ተመለስ እንዳለ። ሶሪ አይሰማችሁም? ያንተ ድምፅ የለም። ኮመንት እንዳለ ድምፅ አይሰማም። ኦኬ አይ እንደዛ ከሆነ ዳውን ኢንፍሉዌንስ መልሰሃለሁኝ። እንደገና ትበል ውጣና ትበል 1 ቁጥር ጻፍልኝ መብረቁ። መብረቁ መንፈስ ነው የምትሉ ሰዎች ግን እንዴት ናቸው? እንደዛ ይባላል። ሁላችንም ያው እንግዲህ ስጋም ነፍስም መንፈስም ነን ብለን ምናምን ስላለን
የኔ ይሰማችኋል አይደል እንዴ? የኔ ድምፅ አይሰማም? ለእኛ ይሰማል እኮ ኦዲየንስ ነው። ከስር ላሉት ነው የማይሰማው። የሱ ይሰማል። እኔ ለሌሎቹ አላውቅም። ኮመንት ስር ላሉት ነው የማይሰማው። ከስር የኔ ድምፅ ይሰማችኋል? ከስር ላላችሁ ሰዎች ምላሻችሁን በትህትና እንጠይቃለን። ይሰማል በደንብ ይሰማል እያሉ ነው። እግዚአብሔር ይስጥልኝ። መብረቁም ተመልሷል። ይኸው አሁን ይሰማል። ኦኬ ቴንክ ዩ ማህመድ አልጀዚራ ቢን አልጀዚራ። ቀጥል መብረቁ። ቴንክ ዩ። በመጀመሪያ እድሉን ስላገኘው ደስ ብሎኛል። አንተ ስለምታደርገውም ነገር እሰማሃለሁኝ። ፐርሰናሊም ከጓደኞች ጋር ስገናኝ እናገራለሁ እና ቦታ የሚገባው ሰው ቦታ ያጣና ቦታው የማይገባው ሰው ገብቶ አሁን ላለንበት ችግር ውስጥ ገብተናል። ይሄ ሪያሊቲ ነው። በመሰረቱ ኢትዮጵያ ውስጥ ከፍተኛ ችግር ነው ያለው። አሁን ወደ ውጮቹን ልተውና በመሰረቱ እኛ ውስጥ ከፍተኛ ችግር አለ። ከፍተኛ ችግር ምንድን ነው? የፖለቲካ ኃይል ስትሆን የመፍትሄ አካል ነው የምትሆነው። ፖለቲከኛ ነኝ ካልክ የመፍትሄ አካል ነው መሆን ያለብህ እና እኛ ሀገር ያለው ፖለቲካ የለም ብዬ ነው የማምነው እኔ። ጥላቻ አለ፣ ከፍተኛ ጥላቻ አለ። ከፍተኛ በሆነ ፓርት ውስጥ ተደብቀው የራስን ኢንተረስት የማስጠበቅ ሂደቶች ነው ያሉት። ያ ደግሞ በተለያየ ጊዜ ችግር እየተፈጠረ አብዛኛውን እንደ ሀገርም አንዳንዶቹ ሃይማኖትን ምናምን ምክንያት ቢያደርጉም በየጊዜው የሚካሄደው ጦርነት ችግር እያመጣ ከዓለም በፊት ተፈጥረናል ብለን ከዓለም ኋላ የቀረን ሰዎች ነን። ታሪኩ የሚያሳየው ከዓለም የመጀመሪያዎች ነን ነው ብለን የምንናገረው። ከዓለም በታች ደግሞ የሆኑ እኛ ነን። አሁን በሚሊየን የሚቆጠር ህዝብ አደጋ ውስጥ ነው ያለው። እያወራን ያለነው ለፍትሃዊነት ስለሆነ አሁን ፍትሃዊኝ ነው የማወራው። እንደ መንግስት ሀገር እመራለሁ ያለው ሲመጣ ስለ እውነት ለመናገር ብዙ እዚህም የኦሮሞ ሌሎች ልጆች ስላላችሁ ሲመጣ ምን ያክል ደስታ እንደነበረ ስቲል ሚኒመም የተወሰነ 2 ወር 3 ወር እንኳን ቢሆንም ከፍተኛ ደስታ ነበረ በሁላችን ውስጥ ነግሶ ነበረው። ዊዝን ታይም ደስታችን አጣጥመን ሳንጨርስ ቀጥታ ወደ ጦርነት ገባል እና ያ ጦርነት አሁን ከግለሰብ አልፎ ከፓርቲ ጦርነት አልፎ ወደ ህዝባዊ ጦርነት ቀስ በቀስ እየመጣ ነው ያለው። ይሄ ማለት እልቂቱ እየጨመረ እየሄደ ነው ማለት ነው። አንተ አቅም አለ። ይህንን ነገር መቅረብ ያለበት ስልጣን ላይ ያሉ ሰዎች ማንም ይሆን ማን የመምራት አቅም ከሌለው ስልጣኑን ማስረከብ እንዳለበት በግልጽ መነገር አለበት። አሁን ችግሩ የብሔር አይደለም፣ የኦሮሞ የአማራ የምናምን አይደለም። ላይ ያሉት ሰዎች ከፍተኛ ችግር አለባቸው፣ ሁሉም ማለት ነው። አማራ ለዘመናት ሲያቀርበው የነበረው ጥያቄ አለ እንደምታውቁት፣ በማንነት በብዙ ነገር ማለት ሲጨፈጨፍም ነበረ የምታውቁት ነገር። ይህን ጥያቄ በሰላም መንገድ ሲያቀርብ ጥያቄው ታፍኖ ቆይቷል። በመጨረሻም አብይ ሲመጣ እንደ ሀገር ንጉሴ እያለ ዘፈን እያወጣም ብዙ ነገር እያለ ኦሮሞን ምናምን ነገር ሳይባል አማራን ሳይባል በደስታ የተቀበለም ህዝብ ነው። ይሄም በግልጽ የታየው ነው። ትንሽ ሳይቆይ ጦርነት ከህዋት ጋር ከምን ጋር ተጀመረ። ሰው በላ፣ ከ1 ሚሊዮን በላይ ሰው በላ። ያ ጦርነት እንዳለቀ ድጋሚ ወደ ሌላ ጦርነት ገባል። ይሄ ጦርነት በዚህ የሚቀጥል ከሆነ የበለጠ አደጋ ውስጥ እየከተተን ያለው። አሁን የብልጽግና ስርዓት ከፍተኛ ከባባድ መሳሪያ ከተለያየ ሀገሮችም እያስገባ ያለውንም ንጹሃን ላይ እያደረሰ ነው ያለው። ከፍተኛ ችግር እያደረሰ ነው ያለው። እየሞቱ ያሉት ጉዳዩ የማይመለከታቸው ሰዎች ናቸው። የሚገርም ነገር በኦነግም ብትሄድ በፋኖም ብትሄድ ጉዳዩ የማይመለከታቸው ንጹሃን ሰዎች ናቸው። በጦርነት ውስጥ እጃቸው የሌለ የሚተኮሰው መሳሪያ እነሱ ላይ ነው የሚያርፈው።
በዚህ በኩል ኦነግን አዳከምኩ ይላል፣ ኦነግ እየጠነከረ ነው የመጣው። በዚህ በኩል ፋኖን አዳከምኩ ይላል፣ ፋኖ እየጠነከረ ነው የመጣው። በዚህ በኩል ህዋትን አዳከምኩ ይላል፣ ህዋትም እየጠነከረ ነው የመጣው። አሁን በሶስቱ ክፍል ከፍተኛ ጦርነት እየመጣ ነው ያለው፣ እየተካሄደም ነው ያለው። በአማራ ላይም ከፍተኛ ጭፍጨፋ እየተደረገ ነው ያለው። በዛሬም ሰምታል፣ በሸዋ ምድር ላይም ኦነግ እና የኦሮሚያ ልዩ ኃይል ከፍተኛ እርስ በርስ የመባላት ጦርነት ነበረ ትናንትና የነበረው፣ የምታውቁት ነው። እስከ መች ድረስ ነው በዚህ የምንቀጥለው? የሀገር እድገት እያወራን ነው። ሀገራችን ማደግ አለበት፣ ሰላም መምጣት አለበት እያልን ነው። ጦርነት መች ነው የሚቆመው? ጦርነት ሳይቆም ሰላም አለ ወይ ነው አንዱ ጥያቄ እንድትመልስ ሊፈልገው ወይ ደግሞ ሌሎች እንዲመልሱ ሊፈልገው ይሄን ነው። ሌላውና አንድ ዋነኛው መንግስት ነኝ የሚለው አካል ጥያቄያችሁን በሰላማዊ መንገድ አቅርቡ፣ በሰላማዊ መንገድ ይፈታል ይላል። በሰላማዊ መንገድ እኮ ጥያቄ ቀርቦ ማስተናገድ እኮ አልቻለም። ችግሩ የት ነው ያለው? እኔ እንደ ሀገር ካሰብን ከመንግስት ችግሩ ከሌለ ለምንድን ነው ወጥቶ ችግሩ ከኔ አይደለም ብሎ የማይናገረው? አልተናገረም። ጥያቄ ከቀረበ ደግሞ መመለስ አለበት። አንድ ይሆናል ነው፣ ሁለት አይሆንም ነው። የማይሆንበትን ወይ ደግሞ የሚሆንበትን ምክንያት ለህዝቡ ማብራራት ነው። ሌላ ምንም እንኳን አይጠበቅበትም። ስለ እውነት ለመናገር ከሆነ ጥላቻ የሚዘራው ራሱ አብይ ነው። 4 ኪሎ ቁጭ ብሎ ማለት ነው ጥላቻ የሚሰራው ማለት። ይሄ የፐርሰናል ችግር አይደለም። አይ ነው እሱን ሳይሆን ቶፒኩ ላይ አሁን መጥተሃል። መጨረሻ ላይ ትንሽ ጊዜህን በታሪኩን እንትን በማለት ላይ ጊዜ ፈጅተሃል አውቃለሁ። መሰረት ሳትሰራለት ማቆም ያስቸግራል። ግን መጥተሃል አሁን ወደ ርዕሱና ነገሮች በሰላም መፈታት አለባቸው የሚል ነገር አለ። በሰላም ደግሞ መፈታት አለባቸው ብቻ ሳይሆን መጀመሪያም በሰላም የመፍታት እድሎች ባክነዋል የሚልም ጥያቄ እሱንም አንስተሃል። እና ምክንያቱም አንደኛ ቅራኔን ያነሳል፣ ሁለተኛ ለሚደረገው ፕሮሰሱን ያቀለዋል እና ጥላቻም ይቀንሳል። ያ ቢሆን የተሻለ ይሆናል። ያ ካልሆነ ግን ትንሽ ከባድ ነው የሚሆነው። ይሄ ነው። ሌላው የሀገርን ምስረታ በተመለከተ እነ ሌንጮ ባቲም እነ ሌንጮ ለታም የሚናገሩት የኦሮሚያ የምትባል ሀገር መመስረት እንፈልጋለን የሚል ይዘት አለ። ይሄ በኢትዮጵያ ምድር ላይ እኔ አይሆንም ብዬ ነው የማምነው። አያና አንድ ደቂቃ ብቻ ነው አቆማለሁ። በኢትዮጵያ ምድር ላይ አይሆንም። ለምሳሌ አማራም ተገንጥሎ ሀገር አይሆንም። ጥሩ ነው ይሆናል አይሆንም። አንተም ልትናገር ትችላለህ፣ እኔም ልናገር እችላለሁ፣ ሌንጮ ባቲም ሊናገር ይችላል፣ ማንም ሊናገር ይችላል። ይሄ ግለሰቦች ወይም ፖለቲከኞች ወይም የፖለቲካ ተንታኝና አክቲቪስቶች የሚወስኑት ውሳኔ አይደለም። የኦሮሞ ህዝብ ትግልም ሆነ ሌሎችም በዚህ አይነት አቅጣጫ የታገሉ የዓለማችን ትግሎች ሰልፍ ዲተርሚኔሽን መብት ነው። ሰልፍ ዲተርሚኔሽን ናት ቅብጠት አይደለም ወይም ፍልስፍና አይደለም፣ መብት ነው። ሰልፍ ዲተርሚኔሽን ማለት ግን አንድ ጥያቄ አይደለም። ኢትስ ዲተርሚኔሽን ዩ ዲተርሚን ቢትዊን ቱ ቲንግስ። ከሁለት ነገር አንድ ነው የምትመርጠው። ሰልፍ ዲተርሚኔሽን ትክክለኛ ነፃ ዲተርሚኔሽን ማለት ህዝብ ነው የሚወስን። አንተ እንደ አንድ ግለሰብ አማራ ራሱን የቻለ ሀገር ይሆናል ከተባለ አንተ አንድ ድምፅ ነው የሚኖርህ እንደ አንድ አማራ፣ ያውም ደግሞ ኢትዮጵያዊ አማራ ከሆንክ ማለት ነው። አሜሪካዊ አማራ ወይም ደግሞ የሌላ ሀገር ዜጋ ከሆንክ ሀሳብ ብቻ ነው የምትለግሰው፣ ድምፅም የለም፣ ዜሮ ነው ድምፅ። ማነው እየተናገረ ያለው? ከመብረቁ ውጭ ነው አንድ ቃል ብቻ አይደለም፣ ምንም አንድ ቃል አትናገርም። በምን ተአምር እነ መሐመድ አልጀዚራ እነ ቢቢ መናገር ፈርጥ ጣልተው ነው? ስንት ሀሳብ ነው ጭንቅላታቸው ውስጥ እየሮጠ ያለው? ያዘ መብረቁ ጋር እንጨርስና እንሄዳለን። እንደዛ እንመጣለን። ቢቢ ከዛ አንተ ጋር ከዛ መሐመድ ጋር እንሄዳለን። እኔ ጨርሳለሁ። አንድ ነገር ላይ ጠቅልል አድርግልኝ ነው። የማይሆንበት ምክንያት የሚባል ነገር የለም። ለአንተ የሚሰጥ ሀሳብ ለሌንጮ ባቲ የሚሰጠው፣ ለሌንጮ ለታ የሚሰጠው፣ ለመሮ ድርባ የሚሰጠው፣ ለምሬ ወዳጆ የሚሰጠው ትርጉም ካለ ወይም ለሌላው የሚሰጠው ትርጉም ካለ አንተ ደግሞ የሚሰጥ ትርጉም ከሌለ ሀሳብህን ነው እሱን ለህዝብ ትሸጥና ህዝብ ብቻ ነው ሊወስን የሚችለው። ብቻዬን ሀገር ሆናለሁ አያዋጣኛል ላያዋጣኝም በሀሳብ ድረስ አሁን እዚህ እየተወያየን ያለ ነው ተገንጥሎ ሀገር መሆን ያዋጣል ወይስ አያዋጣም የሚል አይደለም። እሱ ራሱን የቻለ ትልቅ ቶፒክ ከፊዚቢሊቲ አንጻር እንደ ሀገር አብረህ ትቀጥላለህ። በጣም ብዙ ነገር የሚያወያይ ማለት ነው። አሁን እያወራን ያለ ነው ወቅታዊ ጉዳዮቻችን የፖለቲካ እይታችንና ምክንያታችንን አመክንዮአችንን ባልተመለከተ መንገድ በቀጥታ የህዝብ ጫና መሆን ያለበት ሰላማዊ የሆነ ጉዳዮችን የመፍታት ሂደት ውስጥ እንግባ። በቃ ይሄ ነው ትልቁ ትኩረታችን። እዛ ላይ ፎከስ አድርገን መነጋገር እንችላለን።
ምንድነው በሰላም እንዳይፈታ የሚከለክል ነገር ምንድነው? አንተ የአማራ ክልል ያለውን የትጥቅ ትግል እንደሚደግፍ ሰው ይሄ በሰላም በንግግር እንዳይፈታ ማነቆ ይሆናል የምትለው ኦፍ ኮርስ መንግስት ችግር አለበት። እስካሁን ድረስ የቀረቡለትን እድሎች አልተጠቀመም። አሁን ወደፊት ለመሄድ ግን ከጦርነት የተሻለ መፍትሄ አድርጎ ይሄንን የማያሳይበት ከጦርነት ውጪ በሰላም የመፍታት ነገር አዋጭነት የለውም ወይም አለው የሚለው ላይ ብትናገር አሁን የሚቀጥለውን 1 ደቂቃ ወይ 2 ደቂቃ ቢበዛ ሰጥሃለሁ። 1 PM ላይ ተወጥቷል። ቀጥል። በነገራችን ላይ ያነሳሁት ይሄንን አንዱ የመፍትሄው አካል ስለሆነ ነው። ምናልባት አንተ የተረዳበት መንገድ ሌላ ነው። የመፍትሄው አካል ለመስማማት አንዱ ዋነኛው ነገር ስለሆነ ነውና ይቅርታ ሌላ አጀንዳ ለማንሳት አይደለም። ኦኬ እኔ አሁን ባለው ደረጃ መንግስት ነኝ የሚለው ኃይል ሰላም የሚፈልግ ከሆነ ኢሚዲየትሊ ጦሩን ማቆም አለበት። ጦሩን አቁሞ ውጊያውን አቁሞ ጦርነት ነው ያለው በአማራ ህዝብ ላይ ከፍተኛ ጭፍጨፋ ከፍተኛ የንብረት ውድመት እያደረሰ ነው ያለው። ህዝቡ ተፈናቅሎ በራብ እያለቀ ነው ያለው። ይሄንን አቁሞ ጥሪ ማቅረብ አለበት። ጥሪ አቅርቦ ያላቸውን ጥያቄ ማድመጥ አለበት። የተወሰነ 1 ወርም 2 ወርም 3 ወርም ሊሆን ይችላል ጊዜ ወስዶ ምሁራኖችን አማክሮ ምሁራኖች አሉ የሚባሉትን ምሁራኖች አማክሮ የመፍትሄ አካል መሆን የሚችለው እሱ ነው። ጦርነቱን ካላቆመ በዚህኛው በአማራ ያለው ኃይል አያቆም። ምክንያቱም ኦነግን በዛ እየተዋጋ ነው፣ አማራን በዚህ እየተዋጋ ነው ያለው። ብልጽግና በመሃል ሁለቱንም ይወጋል። የኦሮሞ ህዝብ እያለቀ ነው፣ የአማራ ህዝብ እያለቀ ነው። ሪያሊቲው ይሄ ነው በቃ። ስለዚህ እርቅ ከፈለገ የፖለቲካ ኃይል የሚባሉት እንደ አማራ ጥያቄ አለኝ ካለ የአማራን ህዝብ ቁጭ አድርጎ ማናገር አለበት ወኪሎቹ። የኦሮሞ ህዝብ ጥያቄ አለኝ ካለ የኦሮሞን ወኪሎች ቁጭ አድርጎ ማናገር አለበት። መንገድ መዝጋት የለበትም። መሳሪያ ስላለው ብቻ በሰማይም የሚበር በምድርም የሚሽከረከር መሳሪያ ስላለው ብቻ አሸንፋለሁ ብሎ የሚሄድ ከሆነ የበለጠ አደጋ ውስጥ የሚገባው። ምክንያቱም ደም እየተቃባን ነው የሚሄደው። ደም እየተቃባ ነው። አሁን ቢያንስ የተወሰነ ኃይል ገና ደም ያልተቃባ ህዝብ አለ። አየህ፣ እነዚህ ለእርቁ ያግዙናል። ቤተሰብ ያልሞተባቸው ንብረት ያልወደመባቸው ሰዎች ያላቸውን ለሌሎች ሼር አድርገው ካለው ኃይል ጋር ቁጭ ብሎ እንዲደራደሩ ያግዛል። በዚህ የሚቀጥል ከሆነ ግን የበለጠ ሌሎችንም እያነካካ አንዱን እየሳበ የሚታጠቀው ኃይልም እየበዛ እንደ ሀገር አደጋ ውስጥ እንገባለን። ሳንገባ እሱ ነው የመፍትሄ አካል መሆን ያለበት። ይሄ ነው የመጨረሻ ማረቀ 30 ሰከንድ ብቻ። የኛ የፖለቲካ ኃይሎች ፖለቲካውን ሲሰሩ በአንድ ብሔር በወጡበት ብሔር ብቻ ተወክሎ ሳይሆን እንደ ሀገር አስበው መናገር አለባቸው። አንተ ለምትናገረው ነገር ሪስፖንሲቢሊቲ ወስደ ነው። እኔም የምናገረው ነገር ሪስፖንሲቢሊቲ ወስጄ መሆን አለበት። ይሄን እያደረጉ አይደለምና ቴንኪው በጣም ይቅርታ። እዚህ ላይ ቢያተክሩ ጥሩ ነው ብዬ አስባለሁ። መጨረሻ ላይ መተ አገኘሃት። አትሊስት በአንተ አስተሳሰብ ያለውን ከነጥባችን ጋር የሚገናኝ ነገር ቢልድ አድርገህ እንትን ብላል። ሚዛናዊነትን አደንቅልሃለሁ። ከአንተ እንዳልከው ነው በፖለቲካም በሀሳብ ባነስማማ ሚዛናዊነትና ተከባብሮ የመነጋገር አቅም ያለውን ፖዚቲቫችንን እየተነጋገርን ስንሄድ ጥሩ ነው። ፖዚቲቭ ነገር አይባል። በፖለቲካ ያው አራምባና ቆቦ ነን፣ ሰማይና ምድር ነን ነው። እየተጠጋጋ የምንሄድበትን መንገድ መስራት ይቻላል። አትሊስት ተከባብረን ማውራት እንችላለን። ሚዛናዊነት አለ፣ ሬኮግናይዝ ማድረግ እንችላለን። እሱን አደንቃለሁ። ቆይልን። ሌላ እንዳንተ ሚዛናዊ የሆነ ወይም ደግሞ አትሊስት ከዛ አቅጣጫ ያሉ ነገሮችን የሚያመጣ ሰው ከሌለ ለዚህኛው ዙር እንድትቆይ ይፈልጋለሁኝ። ከቻልክ ካልበዚያ ሌላ ሰው እንፈልጋለን። አለ ወርድልሃለሁ አለው። ምንም ችግር የለም። አይ እንደዚህ ሚዛናዊ ሆነው በደንብ በሀሳብ ቻሌንጅ የሚያደርግ ጥሩ ነው። ጠንከር ያሉ ፖለቲካ አርጊመንቶችን ለማቅረብ የሚሞክሩ ልጆች አሉ። ሌሎችም ከመጡ እነሱን ቦታ እንፈልጋለን። ቢቢ መጀመሪያ ነው የገባኸው። ያው እሱን አስቀደምኩት፣ ትርፍ ጠጭ ነው ስለነበረ። ቀጥል ቢቢ። እሺ፣ አመሰግናለሁ ወንድሜ አያና ለሰጠኸኝ እድል እና ለምታደርገው ፖዚቲቭ ኢንፎርስመንት ከልብ አመሰግናለሁ። ምክንያቱም ሶሻል በተለይ ይሄንን ቲክቶክን ባላንስ በጣም ቀይረዋል። አንተ ከመጣህ ወዲህ ብዙ ጊዜ እንዳይነት ቁም ነገር ያለ ነገር በጣም እንደ ጽድት ያለ ቁም ነገር ያለ ነገር የማውራት ዲስከስ የማድረግ እድል በጣም ጥቂት ቤቶች ውስጥ ነው ያለውና አንተ ይህንን እድል ከፍተህ እዚህ ጋር ወደ 1000 ምናምን ሰው በደንብ እንዲያዳምጥ
እውቀት ላይ ቤዝድ ያደረገ ነገር እንድንነጋገር እድሉን ስለፈጠርክ በጣም ከልብ አመሰግናለሁ። ሌሎቻችሁም ባላችሁበት ሰዓት አቆጣጠር እንዴት ዋላችሁ፣ እንዴት አመሻችሁ? እኛ ባለንበት በሰላም አምሽተናል፣ መሽቷል እኛ ጋር። ወደ ዛሬው ያነሳው ነጥብ እሄዳለሁ። ከዚህ በመቀጠል እኔ አማራጭ የሌለው ምርጫ ለኢትዮጵያ ጦርነትን ማቆም ነው ብዬ ነው ማምነው። መካከለኛ እድሜ ላይ ያለን ሰዎች ለማለት ያህል ነው። ለዚህ ምን ያስፈልጋል? አዲስ የፖለቲካ ትርክት በኢትዮጵያ ውስጥ መምጣት አለበት ብዬ አስባለሁ። እኔ በተለይ ባለፉት ያ ትውልድ ከኛ በፊት የነበረው 2 ትውልድ በፊት የነበረው ትውልድ ይዞት ያለው አስተሳሰብ ከ60 ዓመት በኋላ በአዲስ አስተሳሰብ ኮምፕሊትሊ ሪጀክት አድርገን ሳይሆን በአዲስ አስተሳሰብ መተካት አለበት ብዬ ነው እኔ የማምነው። የፖለቲካ ትርክቶቻችን በአዲስ አስተሳሰብ መተካት አለበት ብዬ አምናለሁ። ይህ በአዲስ አስተሳሰብ ሲተካ ምን ይመጣል ብዬ ነው እኔ የማስበው። በተለይ በሰሜን እና በደቡብ እንዲሁም በምዕራብ በምስራቅ ያሉ ህዝቦች ጎረቤት ሆርን ኦፍ አፍሪካን ጨምሮ አብሮ በማደግ ላይ የተመሰረተ የኢኮኖሚ ዋልታ ይፈጠራል ብዬ አምናለሁ። ምክንያቱም እዚህ ጋር ለመጥቀስ የምፈልገው በተለይ በኤርትራ በኢትዮጵያም ያሉ ያ ትውልድ ይዞ የነበረው የፖለቲካ ፍልስፍናና የፖለቲካ ርዕዮተ ዓለም አሁን በተለይ በሶሻሊዝም አይዲዮሎጂ ላይ የተመሰረተ ስለነበረ አሁን ያለንበት ነባራዊ ሁኔታ ግሎባላይዜሽን በጣም እንትን ያለበት ጊዜ ስለሆነ ወደዛ ፖለቲካ ትርክት ላይ ብንመለስ ብዙ ነገሮችን ማዳን እንችላለን የሚል እምነት አለኝ። አሁን ምንድነው ትልቁ ነገር በዚህ በኢትዮጵያ ውስጥ ያለውን ችግር ለማስቀረት ይሄ አንዳንድ ሰዎች የሚያመጡት አንዳንድ የመፍትሄ ሀሳብ እያሉ የመንግስት ስልጣን መልቀቅ ደግሞ የሽግግር መንግስት እያሉ ያመጣሉ። እሱ መፍትሄ ይሆናል ብዬ እኔ አላምንም። እኔ ለዚህ ሁሉ ችግር መፍትሄ የተጀመረው ይሄ የሽግግር ፍትህ እና የሀገራዊ ምክክር ኮሚሽን ቀጥታ እሱን አቀላጥፈን ሄደን ወደ መፍትሄ ብንሄድ ጥሩ መፍትሄዎችን ያመጣል ብዬ እኔ አምናለሁ። ምክንያቱም ጠመንጃ ይዘን አካኪ ዘራፍ እያል ለውጥ ብናመጣ ራሱ እንደገና በጠመንጃ ነው ሌላውን ደግሞ ሊጥለን የሚመጣው ማለት ነው። ጠመንጃ እያነሳን የምንሄድበት ጊዜ መሆን የለበትም እላለሁ። ሌላ ደግሞ በጋራ መልማት በሚለው ይሄ ወደብን በተመለከተ ባህር በርን በተመለከተ ብዙ ጊዜ ወደ አሰብ ወደብ እና ወደ ምጽዋ ወደብ ፎከስ ይደረጋል። እኔ ደግሞ ለምንድን ነው እዚህ ምስራቅ ላይ ያሉ ወደቦች ዘይላ ወደቦች ብዙ ታሪካዊ ትስስር ያለበት ነው እና ዘይላ ወደቦችን እንደ አማራጭ ወስዶ መንግስትም ህዝብም ትርክቱም በኢንቴሌክቹዋልስ መካከል ያለው ንግግሩ ሁሉ ወደ ኤርትራ ብቻ ነው። በዚህም በኩል ሌላ አማራጮች አሉ፣ የተሻለ ምርጥ አማራጮች ያሉበት ሁኔታ ነው ያለውና በዚህም በኩል ያሉ ወደቦችን ለመጠቀም ዓለም አቀፍ ህግን ተጠቅመን ብንሄድ ጥሩ ነው የሚል ነው። ሌላው ደግሞ ሰሞኑን አንድ ደቂቃ ጠቅለል ታደርግልኛለህ? እሺ ሶሪ ቢቢ ቅድም አንተ ያነሳው በአንድ ደቂቃ ውስጥ ይጠቅልልናል። ባይ ዘ ዌይ ካሜራ ኦን ማድረግ የምትችሉ ሰዎች እዚህ ሪኳየር አላደርግም። እኔ ማድረግ የምትችሉ ሰዎች ግን ሞር ከንግግር አንተን አይደለም ቢቢ ለሁሉም የምትችሉ ከሆነ እኔ አደረጋችሁም አላደረጋችሁም ግድ የለም፣ እንደፈለጋችሁ መናገር ትችላላችሁ እንደሚመቻችሁ። ግን ከምትናገሩት ነገር እኩል ፊታችሁ ሃንድ ጀስቸር ፓርት ኦፍ ኮሚኒኬሽን ድምፅ ብቻ ላይ አይደለም። ከድምፅ ይልቅ አንዳንዴ ፊታችን፣ እጃችን፣ ቦዲ ላንጉዌጃችን ራሱ ኮንቨርሴሽን ፓርት ነው እና እሱን መጠቀም የምትፈልጉ ከሆነ እሱን እድል አለላችሁ ከድምፃችሁ ባለፈ እና እሱን እድል ለመስጠት ነው ታፕታፕ የምታደርጉ። አመሰግናለሁ። ኮፒ ሊንክ የምታደርጉ እግዚአብሔር ይስጥልኝ። ቀጥል ቤቢ። ሶሪ። እሺ ጠቅለል አደርጋለሁ። ሌላው